በዓለማችን ጊዜ እንደ ትልቅ ሀብት ነው። ሁሉም ሰው በየራሱ ካርታ ይሮጣል። የትምህርት ቤት ስራዎች፣ የነገ ፕሮጀክቶች፣ የዕለት ተዕለት ግዴታዎች ሁሉም አትዘጊ፣ ጨርስ፣ ተፋጠን ይላሉ። ግን ህይወት የሚለካው በምንሮጠው ርቀት ብቻ አይደለም፣ በምንቆምባቸው፣ በምንታዘዝላቸውና በምንደርስላቸው ጥሪዎችም እንጂ። በዚህ የጊዜ ጫጫታ መሃል የሰው ጥሪ አለ። የእናት፣ የአባት ወይ ደግሞ በራሱ መንገድ ላይ እየተጓዘ እርዳታን የሚፈልግ የሰው ልጅ ጸጥ ያለ ልመና። በዚያ ቅጽበት ምናልባት የውስጣችን ድምፅ አሁን እኮ ጊዜ የለኝም፣ ስራዬ ይቀድማል ይላል። ብዙ ጊዜ በጉልበታችንና በእውቀታችን ብቻ የምንሮጥ ስለሚመስለን ነው። እንደ ተማሪ፣ እንደ ወጣት በተለይ ራሳችንን ችለናል ብለን ስናስብ። ነገር ግን አንድ ነገር ተረዳው። ያንን ጥሪ በመናቅ ውስጥ፣ በዚያ ባለመታዘዝ ውስጥ ሊከፈት ያለው የበረከት በር ይዘጋል። ያ የበረከት በር ደግሞ ምርቃት ነው። ያንን ትንሹን ጥሪ ስንቀበል ከእያንዳንዱ ጥረቶቻችን በላይ የሚያስኬደንን ኃይል አብረን እንቀበላለን። ያ ምርቃት በሰራነው ስራ ላይ የሚጨመር ተጨማሪ በረከት ነው። የዘመናት በረከት። በትምህርት ስንመረቅ መምህራኖቻችን የተሰራውን ሁሉ በፈጣሪ ዘንድ በሰዎች ፊት በበረከት እንዲታጀብ እያደረጉልን ነው። የቱም ያህል እውቀት፣ የቱም ያህል ሩጫ በምርቃት ካልታጀበ ማረፊያ የሌለው ጉዞ፣ ካርታ የሌለው መንገድ ይሆናል። ዛሬ የምንሰጠው ታዛዥነት ነገ የምንደርስበትን ዓላማ የሚያሰካ ከመሬት በላይ የሆነ የሰማይ ስንቅ ነው። ምርቃት ሲኖር የትኛውን መንገድ አይጠመዘዝም። በላባችን ላይ የተጨመረ ከድካማችን በላይ የሚያስኬደን የመለኮታዊ ጸጋንም ይሰጣል እንጂ። እስቲ ያስቡት፣ የቆየው የገበያ ባህላችን ውስጥ ያለን የነጋዴ ምርቃት። ያ ምርቃት እኮ ለነጋዴው ኪሳራ አይደለም፣ ለገዢው ያለን መልካም ምኞት በማይነገር ጸሎት መግለጫ እንጂ። ይህ ግን በሰው የሚደረግ ምኞት አይደለም፣ የፈጣሪ በረከት በሰው በኩል የሚፈስበት እንጂ። አንዳንድ ምርቃት ደግሞ በሰው ፊት አይታወቅም፣ በፈጣሪ ብቻ የሚታይ አይነት። ይሄ በረከት ግን ባልታሰበው ሰዓት መንገዳችንን አቅንቶ ይጠብቀናል። ከሁሉ የሚልቀው ምርቃትም ይሄ ነውና። እንግዲህ ካርታው በእጃችን ነው። በረከቱን የምንፈልግበት፣ ያገኘነውንም ለሌሎች እናጋራ። ያሰብነው ጋር መድረስ ምናልባት የጊዜያዊ ድል ምስክር ነው። ምርቃት ግን የጊዜ ማብቂያ የሌለው የዘመናት ትስስር ነው። የራስን መንገድ ብቻ ሳይሆን የመጪ ትውልድ መንገድንም የሚያቀና። ስለዚህ በሩጫችን ቆም እንበል። መድረስን ብቻ ሳይሆን መመረቅንም እንምረጥ። ምክንያቱም የህይወት ትልቁ ግብ እዚህ ዓለም ላይ ስኬት ብለን የምናስባቸው ነገሮች ላይ መድረስ ብቻ ሳይሆን በበረከት ውስጥ መኖር ነው። የሰራነው ይፈጸማል፣ የተመረቅንበት ግን ይጸናል።